ትምህርት ተመርቄ ስራ የለም፣ በቤተሰብ የሚደግፈኝ ሰው የለም፣ የገንዘብ አቅም የለኝም የምትሉ ሰዎች በሙሉ ዛሬ በዚህ ቪዲዮ ቀላል ጥሩ ጠቃሚ የስራ እድል ይዤላችሁ መጥቻለሁ። እንዲሁም ደግሞ ስራ እየሰራው ነው፣ አየር የለም፣ ሱቅ ከፍቼ ነበር፣ አየር የለም፣ ገበያው ተዘጋግቷል፣ ሲያስጠላ ጊዜ የምትሉ ሰዎችም ዛሬ በዚህ ቪዲዮ ቀላል መፍትሄ ይዤላችሁ መጥቻለሁ። አጭር ነው፣ ቪዲዮውን እስከ መጨረሻው ተከታተሉት። ወደ ቪዲዮ። ሰላም እንደምን አላችሁ? ሰላም ናችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም በመልጃ በጸሎቷ በቃል ኪዳኗ እየጠበቀችኝ የዚች ሰዓት ደርሻለሁ። እንግዲህ ዛሬ በዚህ ቪዲዮ ብዙዎቻችሁ እንደምታውቁት ተመርቃችሁ ምን ብላችሁ ስራ የማጣት ነገር አለ፣ በተማሩበት ስራ ያለማግኘት ነገር አለ። አንዳንዶች ደግሞ ስራ እየሰሩ ደግሞ ገበያ መጥፋት። በአሁኑ ሰዓት ማንኛውንም ሰው ብትጠይቁት አብዛኛውን ሰው ስራ እንዴት ነው ብትሉት ስራ የለም፣ በቃ ሲያስጠላ፣ እንደ አየሩ ተመቷል የሚላችሁ ሰው ነው ያለ። እና ይሄ ነገር ምንድነው ችግሩ፣ መፍትሄውስ ምንድነው የሚለውን ነገር በሚገባ የምነግራችሁ ይሆናል። ደግሞ አሁን ያለው ነገር መጪው ክረምት ነው። በአሁኑ ሰዓት ደግሞ ብዙ ሰዎች ትምህርታቸውን ጨርሰው ትምህርት ተዘግቶ የረፍት ጊዜ ነው እና በዚህ የረፍት ጊዜ ውስጥ ምን እናደርግ፣ እንዴት ነው ራሳችንን መቀየር የምንችለው የሚለውን ነገር ስና እኔን የገጠመኝን ነገር ልንገራችሁ። እኔ የምሰራበት ቦታ ላይ ቁጭ ብዬ ስራ ሲጠፋ ምን አደርጋለሁ መሰላችሁ? መንፈሳዊ መጽሐፍትን አነባለሁ፣ ስብከቶችን እሰማለሁ። መንፈሳዊ ነገሮች ላይ ትምህርት ስሰማ በሚገርማችሁ ሁኔታ ሰው በሰልፍ ነው የሚመጣ። ይሄን ነገር የገጠማችሁ ሰዎች አስተውሉ፣ ንገሩኝ ማለት ነው። እና ይሄ ነገር አለ። መንፈሳዊ መጽሐፍትን ስናነብ፣ ስብከት ስንሰማ፣ መንፈሳዊ ነገሮች ላይ ጊዜያችንን ስናጠፉ ሰይጣን ራሱ ይቃጠልና በቃ ሰው እንዲመጣ ያደርጋል ማለት ነው። ይሄን ነገር ሰይጣን ራሱ ገበያውን የዘጋገው ራሱ ነው። ለምን? ሰይጣን ገበያውን ሰይጣን ስራችንን በማጥፋቱ ምን ይጠቀማል ትሉኝ እንደሆነ አንደኛ እግዚአብሔርን እናማረርለታለን፣ ከእግዚአብሔር እንጣላለታለን። ሁለተኛ ደግሞ ስራ የለንም ብለን ጊዜ ለማጥፋት በምንሄዳቸው ርቀቶች ለምሳሌ ሱስ ውስጥ እንገባለታለን፣ ቁማር ውስጥ እንገባለታለን፣ የተለያዩ አላስፈላጊ ሱሶች ውስጥ እንገባለን። ይህን የምናደርገው ግን ስራ በማጣታችን ምክንያት ብቻ ነው። ሁለተኛ ደግሞ ሌላው ደግሞ ስራ እያለን ስራ ጀምረን ደግሞ ስራ ሲጠፋ አየር የሌለ ሲሆን ሁሉ ከንቱ ሲሆንብን ሲያስጠላን ምን እናደርጋለን? ወደ መፍትሄ ፍለጋ ወደ መርጌቶች ወደ ጠንቋዎች እንድንሄድ ያደርገናል ማለት ነው። እና በዚህ ራሱ እቅፍ ላይ እንድንሆንለት የሰይጣን እንድንሆንለት ከእግዚአብሔር እቅፍ ወጠን የራሱ እንድንሆንለት የሚያደርገው ጥረት ነው ማለት ነው። ይህንን ልንረቃ ያስፈልጋልና ራሴ የተጠቀምኩበት ነገር ምን መሰላችሁ? መፍትሄ የምታገኙበት ትልቁ ነገር ባጭሩ ስነግራችሁ ሳላበዛባችሁ ጊዜያችሁን እግዚአብሔር ቦታ ላይ ማጥፋት። ለምሳሌ ስራ የላችሁም አይደል? አሁን እስኪ ገዳም አትጎብኙበት፣ እስኪ አስቀድሱ፣ እስኪ መንፈሳዊ ትምህርት ስሙ፣ እስኪ ሃይማኖታችሁን እወቁበት ስራ እስከምታገኙ። የዛኔ ሰይጣን አውቆ እንዳታውቁበት ሚስጥሩ እንዳይጋለጥበት ስለሚፈልግ ቆይታ ያላችሁ አናስተናግድም ያላችሁ ሰዎች በሙሉ ይደውላሉ፣ ስልካችሁ ይጨናነቃል፣ ፈላጊያችሁ ይበዛል። ሰይጣን ሴራው እንዳይታወቁበት ከእግዚአብሔር እንዳትታረቁበት እሱን እንዳትክዱት ስለሚፈልግ ያን የዘጋገውን ገበያ ይከፍተዋል ማለት ነው። ከዛ የሚገዛውም የማይገዛውም ሲያደርቃችሁ ነው የሚውል ለምላችሁ። እንደውም ገበያ ይበዛባችሁና ቢዚ ነው የምትሆኑ። ይሄን ነገር ራሴ ስላስተዋልኩት ነው። ያስተዋላችሁ ሰዎች እንደው እስኪ በማርያም መስክሩማ። በጣም ብዙ ሰው የተቸገረበት ጉዳይ ስለሆነ ነው። እና ትልቁ መፍትሄ ጊዜን እግዚአብሔራዊ የሆነ ነገር ላይ ማጥፋት፣ ገድላትን ማንበብ፣ መጽሐፍትን ማንበብ፣ መጽሐፍ ቅዱስ ማንበብ፣ ስለ ሃይማኖታችን ማወቅ። ስራ የለም አይደለ? ቲክቶክ ላይ ተጥደን ከምናሳልፈው ማረባ ነገር ላይ ከምናሳልፈው ሱቃችንን ዘግተን ስራችንን ዘግተን ሱስ ውስጥ ሲጋራ ውስጥ መቼም ስራ የለ ብለን መጠጥ ውስጥ ከምንገባ እስቲ ትንሽ ስለ መንፈሳዊ ነገር ለማወቅ እንሞክር፣ ስለ ሃይማኖታችን ለማወቅ እንሞክር። የዛኔ ገበያው ጉድ ነው የሚል። በቃ በአንድ ድንጋይ ሁለት ወፍ ነው የምታተርፉት። አንደኛ ስለ ሃይማኖታችሁ እያወቃችሁ፣ ሁለተኛ የዘጋጋባችሁ መንፈስ ተመቶ ገበያው አሪፍ ይሆንላችኋል። እና ስለሰማችሁኝ አመሰግናለሁ። ትልቅ ነገር እንዳገኛችሁበት ተስፋ አደርጋለሁ። ሞክሩትና ሀሳብ አስተያየታችሁን እፈልጋለሁ። ውጤቱን ንገሩኝ። እኔ በጣም የተጠቀምኩበት ነገር ስለሆነ ነው። ሰላሙኑ ሰብስክራይብ በማድረግ ቤተሰቡን። በቀጣይ ደግሞ በጣም ጠቃሚ የሆኑ መረጃዎችን ይዤላችሁ እመጣለሁ። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ሰላም ያድርግልን። ባይ